እንፋሎት ልብ አንጠልጣይ እውነተኛ ታሪክ ክፍል 1። እኔና ወንድሜ ከፊት ከኋላ የሌለን ብቸኛ የእናታችን ልጆች ነን። እኔም እሱም ከልጅነታችን ጀምሮ ከእናታችን በስተቀር ማንንም እንደ ቤተሰብ ሳናውቅ በትልቁ ቤታችን ውስጥ ከግቢ ሳንወጣ አድገናል። እናታችን ብዙም ሰው ስታቀርብ አላየንም። እኛም ወደ ትምህርት ቤት ለማድረስ ይዛን ስትወጣ እንኳን ከጎረቤቶቿ ጋር ስትገናኝ በጣም የሳሳ ሰላምታ ነበር ያላት። ካደግን በኋላ እንኳን እኔ ነበርኩ ከሰው የማገናኛት። በሰላም ግን አይደለም። ይህን ማለት ተገቢ ባይሆንም በጸብ ነበር ከሰው ጋር ያገናኘዋት። በቃ እኔ ከማን እንደወረስኩት አላቅም። ነገሮችን በቀላሉ ማለፍ የምችል ሰው አልነበርኩም። ቀድሜ ጸብ አልጀምርም። ከነኩኝ ግን በፍጹም ጸብ ማብረድ የምችል ሰው አይደለሁም። በዚህ የተነሳ ከእናቴ ጋር ሆድና ጀርባ ሆንን። እናቴ ተከባብሬ በኖርኩበት ሰፈር አዋረደኝ፣ አሰደበኝ። ለዓመታት ዘግቼ ከኖርኩባት ቤቴ በሱ የተነሳ አደባባይ ወጣ ብላ ለእኔ ያላት ፍቅር ተቀዛቀዘ። ከጎኗ ሆኖ የሚያጽናናት ብቸኛ ልጇ ታናሽ ወንድሜ ሆነ። ወንድሜን የምበልጠው በ2 ዓመት ነው። ነገር ግን ለሚያይን ሰው እሱ ነው ታላቅ የሚመስለው። እኔ 21 እሱ 19ኛው ይዟል። ቢሆንም እንደኔ ቅብጥብጥ አይደለም። በጣም የተረጋጋና ነገሮችን አስቦበት አቅዶ የሚያደርግ አይነት ሰው ነው። በእኔ ሁሌም እንደተናደደ እንደተበሳጨ ነው። ወደ እናቴ እንዳልቀርብ የቻለውን ጥረት ሲያደርግ ሳየው አንዳንዴ በውስጥ ይታዘባለሁ። እውነት እናቴን የምጎዳት እየመሰለው ነው ወይስ የእሷን ፍቅር እንዳልጋራው ለራሱ ሰስቷት አይገባኝም። ብቻ አስታውሳለሁ አንድ ቀን የሰፈር ልጅ ነው። አመሻሽቼ ስመጣ አንድ ጥግ ላይ ከጓደኛው ጋር ተቀምጦ ልክ እኔ እልፍ ስል ሽፎ የሰፈራችን በሬ ከፊቱ ብትቆም ወግቶ ከመግደል ወደኋላ አይልም ሲል ሰማሁት። በሱ ቤት ድምፁን ቀንሶ ማውራት ነው። እኔ ግን የሰማሁት በቃ ያለምንም ቃል ነበር። ሁለቱንም በተቀመጡበት የረገጥኳቸው። እስኪ ለምኑኝ ፈጣሪ ሲረዳቸው አንዲት የጎረቤት ልጅ ቆማታይ ነበርና በጩኸት ሰው ሰበሰበች። እየተሯሯጡ የመጡ ጎረቤቶቻችን ልጆቹን አስጧሏቸው። በጉልበቴ ሳይገረሙ አይቀርም። ምንም አልቻልነውም እኮ ጸብ ውስጥ ሲገባ ሰይጣኖቹ 9 ሆነው ሳያብሩለት አይቀርም ሲባባሉ ሰማው። እናቴ እንደፈረደባት መጣች፣ ያዘችኝ፣ ወደ ቤት እንድገባ ለመነችኝ። ወንድሜ እንደ ታላቅ አበደብኝ፣ ሰደበኝ። አንተ ዘላለምህን አትማርም? ተው ስትባል አትሰማም? ለምንድን ነው እናቴን የምታሳቅቃት ብሎ ወቀሰኝ። እናቴ እንደዛ ሲናገረኝ አሳቢነቱና የኔን ቢተኝነቱ ሆድ አስባሳት መሰለ ያለቀሰች። እሷ ስታለቅስ ሳይ ወደ ራሴ ተመለስኩ። ሁሉም ነገር ትቼ ወደ ቤት ገብቼ ጥቅልል ብዬ ተኛሁ። ተኝቼ አስብ የነበረው ስለ እናቴ ነበር። በቃ የእንባዋ ምክንያት መሆኔን አልወደድኩትም። የዛኔ ነበር ራሴ ቃል የገባሁት ከዚህ በኋላ ለእሷ ስል ለመታገስ። ግን ደስ የሚለው እኔ ጸባ ቁሜ እንኳን በቀድሞ ጭካኔ በሰፈሩ ሰው የተከበርኩኝ ቀጠልኩ። አሁን ላይ ጸብ የለም። ግን የቸገረኝ እንደ ቀልድ የጀመርኩት ሱስ መለቀቂያ ነው። እናቴ ስለ እኔ ትታለች። ከወንድሜ ጋር ነው ነገሯ ሁሉ። ታምሜ እንኳን ዞር ብላ አታየኝም። የምትጨነቀው ለታናሽ ወንድሜ አቤል ነው። እናቴ ለረጅም ጊዜ ቤቷን ዘግታ ታስተዳድረን ነበርና ነገሩ እየገረመኝ የመጣው ማስተዋል በጀመርኩ ጊዜ ነበር። እንዴት 2 ልጆቿን ያለምንም ስራ የሚፈልጉትን እያሟላች ማነው ቻለች? በእርግጥ የትልቁ ቤታችን ከሰፊው ግቢ ጋር ከአባቷ በውርስ እንዳገኘችው አውቃለሁ። እሱንም ከታናሽ ወንድሜ አቤል ነው። እሱ እንዴት እንዳወቀ እንኳን ጊዜ ሰጥቼ አልጠየቅኩትም በወቅቱ። ነገር ግን ስራ ሳይኖራት ያን ያለፈቻቸውን ዓመታት እኛን ዘግታ ራሷንም ዘግታ ባኖሮችን ጊዜ ገንዘቡን ማለትም ወጪዎቿን የሚሸፍንላት ማን ነበር? ይህን ለማወቅ ስል 1-2 ጠይቂያት ነበር። ነገር ግን እናቴ ለእኔ መልስ ከመስጠት ይልቅ አፏን ማዛጋት ይቀላታል። እናቴ ስላት ገና ፊቷን እንኳን ወደ እኔ ሳታዞር አቤት አለችኝ ደረቅ ባለ ድምፅ። አቤል ግን ወደ እኔ ዞሮ ምን ሊል ነው በሚል አስተያየት ተመለከተኝ። እኔ ምልሽ ግን ያንን ሁሉ ዓመታት እኔ ማስተዋል ከጀመርኩበት ጊዜ ጀምሮ አስታውሳለሁ ከቤት ወጥተሽ አታውቂም። እና እንድትመልሽልኝ የምፈልገው ነገር ቢኖር እንዴት ነው የሁለታችንም ወጪ ሸፍነሽ ልታኖሪኝ ይቻልሽው? እስከ ማስታውሰው አንድም ነገር አላጎደልሽብንም። ይህን እንዴት ማድረግ ቻልሽ? ሌላው ለምን ብለሽ ነው ከቤት ማትወጪው የነበረ ብዬ ለመልሷ ተዘጋጅቼ አይኖቿን ፈልጌ ለማየት ሞከርኩ። ለመልሱ ዘገየች። አቤል ሲነጫነጭ ወደ እሱ ዞርኩ። ገላመጠኝ። የእናቴ ሀሳቢ ልጅ ምን ብዬ ጭንቅላቴን በምልክት ነቀነቅኩ። እናቴ ድንገት ብድግ ብላ አይመለከትም፣ ትኩረትን ራስ ላይ አድርግ፣ ሌላውን ለኔ ተውልኝ እሺ። ሲጀምር የልፋቴን ውጤት እንኳን አንተ ላይ አላየው። ትልቅ ቦታ ጠብቄ ነበር። ተመልከት፣ በአጉል ባህሪ የተነሳ ከኮሌጅ ተማሪነት የዘለለ ውጤት አላበጣህም። ይዋስ ብለህ እኔ በምሰጥህ የኪስ ገንዘብ አጓጉል ልምዶች አመጣህበት። አንተ ስለምንም የመጠየቅ መብት የለህም፣ የአባቱ ልጅ አለች። ከላይ እስከታች ስትወርድብኝ ምንም አልመሰለኝም። ነገር ግን ሞቷል ያለችኝ አባታችን ስትወቅሰው ግን
ለዛውም ከኔ ጋር አገናኝታ አልተመቸኝም። ግን የዛንለት ምን ነው አፌን በዘጋው ነበር ያልኩት። በላይ ላይ የእናቴን ጥላቻ ይባስ ጨመርኩ። ምግብ እንኳን ስትሰጠኝ ፊቴን አታዩም። አቤል ደግሞ እሳት ላይ ቤንዚን ማርከፍከፍ ይችልበታል። እሷ ፊት የሚያሳይ ባህሪና እደጃ አንድ አይደለም። በዚህ ትንሽ ብናደድበትም መቼስ ታናሽ ወንድሜ ነውና ታገሳለሁ። የሚገርማችሁ እኔ እንዲህ አትንኩኝ ባኝ የሰፈር አንበሳ ተብዬ እንኳን አቤል እንደፈለገ ቢሆን እጄን አንስቼበት አላውቅም። በጣም ነው የምወደው። ከእናቴ ቀጥሎ ያለሱ ማን አለኝ? ዛሬ 21 ዓመቴ ነው እና ሁሉም ነገር ጥያቄ ቢፈጥርብኝ ወቅት ላይ ደርሻለሁ። የእናቴ ብቸኝነት፣ ከሷ ውጪ ሌላ ዘመድ አለማወቅ፣ የወንድሜ ከኔ ጋር ያለው የሻከረ የመጣ ግንኙነት። ሰኞ ቀን ጠዋት ነው። ክፍሌ ውስጥ ጋደም እንዳልኩ ነው ከሳሎን ቤት የሳህንና የብርጭቆ ድምጽ ይሰማኛል። እናቴ ለቁርስ ያዘጋጀችው መሆን አለበት። መዓዛው የሚያውድ የሻይ ሽታም ይሰማኛል። ማታ ጠጥቼ ነው የገባሁትና በውስጥ ያለው ምግብ እልቅ ብሏል። ስጠጣ እንኳን ብዙም አልበላሁምና ሆዴ በረሃብ ተላወሰብኝ። ወጥቼ ቁርስ ከነሱ ጋር እንዳልቀመጥ ይህንን ልምድ በእነሱ ግልምጫ የተነሳ ትቼዋለሁ። ማድረግ ያለብኝ ወይ አፍንጫዬን መዝጋት ነው ወይም ቤቱን ጥሎ መውጣት ነው። አፍንጫዬን ለመዝጋት ሞከርኩ፣ አልሆነም። ስለዚህ ተነስቼ ልብሴን ለባብሼ ወጣሁ። ስወጣ እየበሉ ነበር። እናቴ ወዴት ነው ችኮላው አለችኝ። አብሬያቸው እንድበላ የፈለገች ትመስላለች፣ ምንም እንኳን ኮስተር ብትል። አቤል ግን ቀበል አድርጎ ያው በጠዋቱ ሊጋት ይሆናላ፣ መቼም ትምህርቱ ተመርቆ ቢያልቅም ስራ አላገኘለትም። እኔማ እየወሰደ ነበር የመጠጥ ኮርስ ነበር እንዴ ብሎ ሳቀ። ቅስሜን ሰባበረኝ፣ ግን ምንም አላልኩትም። ከሱ ንግግር ለማምለጥ እየተጣደፍኩ ወጣሁ። ከቤት ወጥቼ ሰፈር ውስጥ ከሚገኝ አንድ አነስተኛ ሱቅ ጋር ቆምኩኝ። የሱቁ ባለቤት ልጅ በድሪያ ትባላለች። ፈራ ተባ እያለች ምን ልስጥ አለች። ዝም ብዬ ሳያት ወደ ኋላ አፈግፍጋ ቆመች። ልጅ ናት። የቀድሞ በጥባጭነት እሷም ጋር ተጽዕኖ ሳያሳርፍ አይቀርም። ብስኩት ስጪኝ። ካፕቺኖ አለሽ አልኳት በጨዋ ድምፅ። አለኝ ብላ ሰጠችኝ። ብሯን ከፍያት ልሄድ ስል ከኛ ግቢ እልፍ ብለው የሚኖሩ ሴት ቀስ እያሉ መጥተው ቆሙ። እናም ወደ እኔ በመዞር ናቲ እንዴት አደርክ አለኝ። ከዚህ በፊት አናግረውኝም ሆነ ስሜን ጠርተውኝ ስለማያውቁ ድንግጥ አልኩ። በዝምታ ሳያቸው ምን ነው ናቲ፣ የጊዜ ሰላምታ እኮ አይከለከልም አሉ ለስለስ ብለው። አይ እኔ ከዚህ በፊት አናግረውኝ ስለማያውቁ ግርሞኝ ነው አልኳቸው በግልጽ። ሄሄ መቼስ ልባችን ቢፈልግስ ቤት በኩል እናንተ ከሰው አትቀርቡ። ለነገሩ ችግሩ የእናንተ አይደለም እናታችሁ ናት እንጂ እንዳትቀርቡ ያደረገች። እናንተ ማያው ልጆች ናቸው፣ የተመራችሁትን ነው ብለው ሽሙጥ መሰል ነገር ተናገሩ። ዝም ብዬ አየኋቸው። እንደ እውነቱ ከሆነ እማማ ሸዋዬ ትልቅ ሰው ባይሆኑ በእናቴ የመጣ ቱግ ባልኩ ነበር። እማማ እሺ አሁን ሰላም ይዋሉ ብዬ መንገድ ልጀምር ስል ቆይ እንደው መጀመሪያ ለደህና አደርክ? ደህና ይመስገን ነው መልሱ። የሆነ ሰውንና እኔስ ድንገት ሳገኘህ በውስጥ የሚመላለስ ነገር ነበረና ስለ እናንተ ቤተሰብ ላናግርህ ነበር። መቼም አንተ በክፉም ሆነ በደግ ታገናኘኝ ነበር አሉ። እኚህ ሴትዮ ተፈታተኑኝ ነው፣ ግን ትዕግስት ላድርግ ብዬ እሺ ተሎ ይበሉና ይንገሩኝ አልኳቸው። ወደ በድሪያ ሳይ የጨነቃት ይመስላል። እጇን ተፍተለትላለች። ድንቡሽቡሽ ቀይ ፊቷ ያሳዝናል። ወደ እማማ ሸዋዬ አተኮርኩ መልሼ። እኔማ ምን መሰለህ፣ መቼም እዚች ምድር ላይ በህይወት ስትኖር ክፉ ደግ አለ፣ እንዳማሩ ዘላለም አይኖርም። ደስታም እንዳለ ሐዘን አለ፣ ማግኘትም ማጣትም እንደዛው እና ከሰው ተለይቶ ምንም ነገር አይሆንም። ምንድነው ሁልጊዜም ስለ እናንተ ሳስብ ምንም ብትሆኑ ለኔ ይጨንቀኛል። እነዚህ ልጆች እናታቸው አንድ ነገር ብትሆን እድር የለ ምን የለ ከሰው አይግባቦ እላለሁ። እንደው በሌላ ነገር አትይብኝና ሰውነንና ነገም ምን እንደሚፈጠር አይታወቅም። ናትዬ አይለኛም ብትሆን አንተን ማናገር ለኔ ይቀለኛል። እስኪ አንተ እናትን እንደምንም ጨቅጨቀ የሰፈሩን እድር እንድትገባ አድርጋት፣ ከሰው ቀስ በቀስ ትቀላቀል አሉ። መጀመሪያ ስላማሩትብን ውስጥ ደስ ባይለውም የተናገሩት ነገር ከምራ አሳሰበኝ። እውነት አንድ ነገር ቢፈጠር አይበለውና እማማ ሸዋዬ ጭንቀት ፈጠሩብኝ። እውነት ነው ማማ፣ ልክ ኖት፣ አናግራታለሁ። ለመልካም ሀሳቦት አመሰግናለሁ ብያቸው ነገር ከመቀጠላቸው በፊት ፈጠን ብዬ ተራመድኩ። ሰው ነው ብዬ ቀውስ ሲሉ ትንሿ በድሪያ ስስቅ ሰማኋት። አንቺ ደግሞ ጥርስሽ ይርገፍ፣ ሻማ ስጭኝ አሁን ብለው የውሸት እርግማን ሲያወርዱባት ስስቅ ሳልወድ በግድ ፈገግ እያልኩ ለራሴ የገዛሁትን ካፕቺኖ ጨምድጄ እንደያዝኩ ሰፈሩን ለቅቄ ሌላ ቦታ ለመዋል ፈጠንኩ። ወይም አየ እሷ እንደው ከማንም ጋር ምንም ነገር ለመነጋገር ፍላጎቱ ስሜቱም የላት።
እና እኔ ምን ማድረግ እችላለሁ? በተለይ በአሁኑ ጊዜ ከወንድሜ አቤል በስተቀር ሰውም የላት። እሱ ሁሉ ነገሯ ሆኗል። አማካሪዋ፣ መልክተኛዋ፣ አዛኟ፣ ተንከባካቢዋ። እኔን ማቀረብ በጭራሽ አትፈልግም። እርሱም አልፈቀደልንም። አንዳንዴ እልም ብዬ ቢጠፋ ስላለሁ እውነት ያን ያክል ለነሱ ችግር ከሆንኩ ሌላ ቦታ ሄጄ ራሴን ልፈትም ብዬ አስባለሁ። የእናቴ በሚስጥር የተሞላ ህይወትና የታናሽ ወንድሜ እኔ ላይ ያለው ጥላቻ መጨመር እያሳሰበኝ መጥቷል። ለምን ይሆን? አንድ ቀን በጣም ደካክሞኝ ስለነበር ምንም አይነት መጠጥ ሳልጠጣ በጊዜ ወደ ቤት ገባሁ። እናቴ ቡና አቀራርባ ቤቱን ሞቅ አድርጋው ነበር። አቤል ከሷ ትይዩ ካለው ሶፋ ላይ ተቀምጦ የቡና ቁርስ ፈንድሻ እየዘገነ ወደ አፉ ይከታል። የኔ መምጣት ግድም አልሰጠውም። እናቴ ግን ያልተለመደ ስለሆነባት አተኩራብኛለች። ምንም ሳልናገር ሄጄ ከቴሌቪዥኑ አጠገብ ተቀመጥኩ። የኳስ ነገር ስለማይሆንልኝ በቲቪ የሚተላለፈው ጨዋታ ሃይላይት ቢሆንም ራሴን አሳርፌ ማየት ጀመርኩ። አቤል ምቾት የሰጠው አይመስልም። ሲያጉረመርም ሰማሁት። እናቴ ደግሞ ዝም እንዲል ምልክት ትሰጠዋለች። ውስጤ ብናደድም ታገስኩ። እንደው ይህ ልጅ ከህፃነታችን ጀምሮ እንደ ታላቅነቴ ስወደው ስከላከልለት ኖሬ ድንገት ሲጎረምስ እኔ ላይ ያለው ጥላቻ እንዲህ አብጦ ሊፈነዳ የደረሰ በእኔ አይለኝነት ነው ወይስ ሌላ ችግር አለ ብዬ ራሴን መጠየቅ አልቀረም። ብቻ እንደፈለገ። በጣም የሚገርማችሁ የእኔ የዚህ የተንጣለለ ግቢ ባለቤት ሁሉም ነገር ከየት ይምጣ ከየት የሚነግረኝ ሰው ባይኖርም ሁሉም ነገር የተሟላበት ባለቤት ወይ ባለቤት አልኩ። የቆንጆዋ የቤቱ ባለቤት ልጅ እኔ በልህ የቤቱን ምግብ አልበላም ብዬ አንድ የሚገነባ ህንፃ ላይ የቀን ስራ ተቀጠርኩ። ይኸው በዛ ምክንያት ነው ዛል ብዬ የመጣሁት። ከእናቴ የኪስ ገንዘብ ለመውሰድ ምን አቅለሰለሰኝ? በዛ ላይ የአቤል ግልምጫ። እሱ እንደውም ሁሌም የኔ ማለት ከጀመረ ቆየ። እሷም የአይኗ ብሌን አድርገዋለች። እናቴ ግን እንዲህ ስታዳላ አይገርምም? በእርግጥ እኔ ጥፋት የለብኝም ማለት አልችልም፣ ግን እኔ በጸባይ መክራ ከማስተካከል ውጪ ከነ ልጇ እኔ ለማመጽ ተገቢ ነው? ይሁን እስኪ ዞር ብዬ ወደ እናቴ ያየው። ትኩረታን ሙሉ በሙሉ ወደ አቤል መልሳለች። ትንሽ ቀን ነው፣ ምን አለ ከዚህ ፍቅር ቀንሳ ትንሽ በሰጠችኝ። አሁን እኮ ሁሉንም ነገር ትቼ ሰላማዊ ለመሆን እየጣርኩ ነው። የበለጠ የእናቴን ፍቅር ባገኝ በረታ ነበር። የቀን ስራው የመጀመሪያዬ በመሆኑ እጄ ባሬል ላይ ያዝኩበት ውሃ ቋጥሯል። ፊቴ አመድ መስሏል፣ ሰውነቴ ይዝሏል። እናቴ ግን በጭራሽ ግድ አልሰጣትም። በእርግጥ ብዙም አላየችኝም። አቤል እኔ ስገባ ያቆመውን ወሬ ነው መሰል ቀጠለላት፣ ፈገግ ፈገግ እያለ። የእናቴን ትኩረት በቀላሉ ነበር የሚስበው። እማ ታውቂያለሽ፣ ጋሽ ግዛው ግን መላሳቸው ምንድን ነው የሚባለው? ጤፍ ይቆላል ብሎ አቤል ሲስቅ እናቴ አብራው ሳቀች። ክፉ ደላላ ነው። ምን ሲል ነው የኔ ቤት ያየው? መቼም ያለ ምክንያት አናግሮህ የማያውቀውን ልጅ ስለ ቤት ሽያጭ አወራህም ስትል ሰማሁት። ልቤ ደነገጠ። ምን የቤት ሽያጭ ሲያወሩ እኔ ካለው እንኳን አልቆጠሩኝም። አቤል ነገሩን ለማለሳለስ ቃላት ሲመርጥ ተሰማኝ። እረማ ሰውየው እኮ ስለኛ ቤት እኮ ያነሳው ጉዳይ የለም። ብቻ ቡና እየጠጣው ድንገት ነው መጥቶ የተቀላቀለው። ከዛ ነው እንግዲህ የወይዘሮ ሸዋረገድን ቤት በ20 ሚሊዮን ብር አሻሻጡ እያለ ሲያወሩ የሰማሁት። ከዛ ወደ እኔ ዞረው የአበባ ልጅ አይደለህም እንዴ አሉኝ። ነኝ አልኳቸው። ከዛ ያ ወንድምህ በወጣበት አንተ ወጣህ አሉ ሲል እናቴ ስም እንዳይጠራ እጇን አፏ ላይ በማድረግ አስጠነቀቀች። እኔ ትኩረቴ ቲቪ ላይ የሆነ አስመስዬ ንግግራቸውን ማዳመጥ ጀመርኩ። እናማዬ ሰውየው ያውቁኛል ብዬ እንኳን አልገመትኩም። እና ምን አሉኝ መሰለሽ? ከእናንተ ቤት እኮ በግማሽ ያንሳል፣ ይኸው በአንድ ጊዜ ሀብታም አደረኳቸው አሉኝ ብሎ ፈገግታው ይባስ ጨመረ። እናቴ ዝም በለው እባክህ፣ እሱ ለሷ ብሎ አይደለም፣ ደላላ ለራሱ ጥቅም ነው የሚሰራ አለችና እናቴ ቡናውን መቅዳት ጀመረች። እሱ ስማ ባለፈው የማማ ሸዋረገድን ልጅ አይቸው ነበር። የሆነች ሱቅ ተከፍቶለት የራሱን ስራ ነው የሚሰራው። በዛ ላይ የቤት መኪናም ገዝቷል። አይገርምሽም አላት። እናቴ መልስ ሳትሰጠው የቀዳቸውን ቡና ማማሰል ጀመረች። ቀስ ብዬ ወደ አቤል ስመለከት እየተቁናጠነጠ ነው። እንዴ ይህ ነገር ምንድን ነው? የአቤል ፍላጎት አሳሰበኝ። ከመቼው ትልቅ ሰው ሆኖ ነው ስለ ቤት ሽያጭ የሚያወራት? በውስጤ ይህንን ነው መፍራት አልኩኝ። እናቴ ወደ እኔ ዞራ ቡና ልቅዳለህ አለችኝ። እሺ ግን አልበላውም አልኳት እየደበረኝ። አቤል የሽሙጥ ሳቅሳቀ። እናቴ ከተቀመጠችበት ስትነሳ ትያትነሽማ እኔ ሰጠዋለሁ ብሎ ወደ ክችን ገባ።
እናቴ እሺ ብላ ቁጭ አለች። አቤል ወዲያው ነው የተመለሰው። ሳህኑ ላይ ግማሽ እንጀራ በአንድ አይነት ወጥ አድርጎ አምጥቶ አስቀመጠልኝና ከእናቴ አጠገብ በመቀመጥ የቅድሙን ወሬ ድጋሚ እያስማመረ ያወራት ጀመር። እናቴ ወሬው የጣማት አይመስለኝም፣ በዝምታ ታዳምጣለች። እኔ ይህኔ ነው አቤል ፍጹም ሌላ ሰው የመሰለኝ። ለእናቴ ያዘንኩላት። በሙሉ ልቧ ነው የምትወደው። የእሷ ምርጥና ልዩ ልጇ ነው።